አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የተከበራችሁ የሀያት ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ጋር አልሐምዱሊላህ። እንዴት ናችሁ? ደህና ናችሁ ወይ? ደግዬ ናችሁ ወይ? ሰላማችሁ ይብዛልኝ እላለሁኝ። እንግዲህ ዛሬ መጥቻለሁ ማለት ነው። እየመጣሁበትም ደግሞ ነገር ማለት ነው እንግዲህ ሩታ ማለት ነው ትናንትና አብርሽን አባረዋለኝ ማለት ነው። ከቤት ውጣልኝ፣ አብረን መኖር አንችልም ብላ ማለት ነው። አብርሽ ደግሞ በዛን ሰዓት ያው በጣም ልቡ ተሰበረ ማለት ነው። ልቡ ተሰብሮ ብቻ ማለት ነው ያኔ ልጁንም እሷንም ተሰናበታት ማለት ነው። ከቤት ማባረሩ ይሄ ጥቅም አለው ብዬ አላስብም። ትርፍ ነገር የለውም። ምንም ነገር የሚጠቅም ነገር ስለሌለ ማለት ነው። እንደዛ ባታረጊ ብዬ እላለሁ ሩታ ማለት ነው። ምክንያቱም የልጅሽ አባት ነው ይሄ ያው ምክንያቱም እና ጓደኛ እየተባብላችሁ ነበር እንደ መጀመሪያው አብራችሁ ነበር እኮ እንትን ሳትጋቡ አብራችሁ ስትኖሩ የነበረው ማለት ነው ብዬ ነው። እና አሁን ታዲያ የኔ ቤት ትወጣልኝ እኔ ምናምን ማለቱ ምን አስፈለገ ማለት ነው። አሁን እኮ እናንተ እኛ እኮ አልተሳሳትን አላልንም። በፊት እኮ ልትሉ ፈልጋችሁ ነው። ላውላ ተው እንጂ ትንሽ እንኳን እንዲሁ እናውቃለን እኮ እንዲሁ እኛም ቢሆን የመዲየም ቅመም 24 ሰዓት ስራ ብትሆን ማንኛውም ነገር ታውቃለች ማለት ነው። እና አብራችሁ ኖራችሁ ወደድኩ ሀብርኩ ብለሽ ነበር መጀመሪያ። አሁን ደግሞ እንደገና ከቤት ማባረሩ ምን አመጣው? ከቤት ማባረሩ ምን አመጣው? መታገስ ጥሩ ነው ላለው ማለት ነው። አብርሽም ታገስ፣ መታገስ ጥሩ ነው። መታገሱ ቆንጆ ነው ግን ለምን ነው እያወጣሽው ብለን ነው የምንጠይቅሽ ሩታ ማለት ነው። ይሄ ጥፋትሽ ነው። ምንም ሆነ ምንም አጥፍተሻል። አመንሽም አላመንሽም ይሄ ጥፋትሽ ነው እንላለን። ለምን አብርሽ እኮ ያው የልጅ እናት ናት እያለ ያው እንግዲህ በስነ ስርዓት ቤት እንድትገቢ እንትን ብለው በቃ እኔ እንጃ። አብርሽ እውነት የዋህና በጣም መልካም ሰው ስለሆነ ማለት ነው። አንቺ ግን ያን ነገር አልተረዳሽውም። ለምን እንዳልተረዳሽው ባላቅም ማለት ነው። እና ብትረጋጉ ይሻል ነበረ። እንግዲህ ቻው ሆቴል ለምን ያድራል? ሆቴል እንዲያድር የተደረገበት ነገር ለምን አስፈለገ? እንዴ ጉድ እኮ ነው። እውነትም እኮ እንዴ ማለት ነው። መልካም ሰው ይጨቆናል። እውነቴን ነው። መልካም ሰው በጣም ይጨቆናል እላችኋለሁ። ለምን እንደው ባላውቅም እንጃ። ግን አንዳንዴ ትንሽ በጣም ከባድ ነው። ብቻ ወላሁ አለም ማለት ነው። ለምን እንዲያስፈለገ አላውቅም። ይሄ ነገር ባይሆን ብዬ እመኛለሁ። ለምን አስፈለገ ነው እኔ ጥያቄ። ሩታዬ ጥፋት አጥፍተሻል አሁን እንኳን ማለት ነው። እኛ መቼም ነው ስናመሰግን እናመሰግናለን። ጥፋት ሊሆን ደግሞ አጥፍታችኋል እንላለን። ታጣጠፉ ስከሩ ደግሞ መልካም ስራ ሰርታችኋል ብለን እንላለን። እንዴ ሰው በውሸት በምናምን አናረግም። ገባችኋ? ስለዚህ አሁን አንቺ ለምን እንዲዛረግሽ ብለን እንላለን ሩቴ ማለት ነው። አሁን እንግዲህ እሱ ያው መቼም አብርሽ እንኳን የዋህ መልካም ሰው ስለሆነ ምንም የሚያደርገው ነገር የለም። እንግዲህ ትንሽ ግን አሳዘነኝ ማለት ነው። ለምን ያው ልጁን ትቶ በቃ ማለት ትንሽ ሲሰናበት ትንሽ ይከብዳል። ግን ሀቂቃ ማለት ነው። ግን እኔ እንጃ ብቻ እንደ ማለት ነው። ኧረ ተይ ሩትዬ ተይ እንዲያው ጥሩም አላደረግሽ። እውነት እንዲያው ጥሩም አላደረግሽ። ይሄ እንኳን እንዲያው ምንም ጥሩ ነገር አላረግሽም። በጣም አጥፍተሻል ነው የምልሽ እኔ። ረገኝ ጥፋትማ በደንብ ነው ያጠፋሽው ሩትዋ። አሁን አብርሽን እንዴት አድርገሽ ነው? አብርሽ እኮ ማለት ነው በደንብ ያሽ ገባሽ? የሚያዋጣሽ እናቴ እሱ ነው። እኔ ልንገርሽ፣ ይሄ ሌላው ሌላ ነው። አብርሽ ነው የሚያዋጣሽ ብያለሁኝ። እኔ ነገርኩኝ። ለምን እኔ አለ። አሁን እንግዲህ ገባሽማ። አብርሽ እኮ የዋህ ስለሆነ ነው። እንዲያው አብሽር የኔ ቆንጆ፣ የኔ ምንድን ያለሽ ሁላ ማለት ነው። አሁን ደግሞ አንቺ ለምን እንዲያስብሽ አላውቅም።
ይሄ ነገር መደረግ የለበትም እና ወደ ቀልባችሁ ብትመለሱ ደስ ይለኛል። ግን ያው አብርሽ ደግሞ ያው ዛሬ ትናንትና ሆቴል አደረ። አየሽ አደናት ባጠገብሽ አድርገሽ በሆነ ይጠቅምሽ ነበር ሩታ። አሁን ዛሬ እንግዲህ ወይኔ ገዳይ ብሎ እልም ብሏል። ለምንና ሩታ እኮ ተጫወተችብኝ። እኔ እኮ ተይ ተይ ብዬ ብላትም ተይ ተይ ብዬ ብላትም አልሰማችኝም። ስላልሰማችኝ እኔ ደግሞ መደረግ ያለበት ነገር ምንድን ነው? ወደ ሩትዬ መሄድ ነው ብሎ ዛሬ እናቴ እንዴት ያለ ምግብ አቅርባ እና ቅርብርብ አድርጋለች ነው የምላችሁ። ቅርብርብ በደንብ አድርጋ የኔ ወንድዋ የኔ ባለዋ የኔ ምንድን ነው የሚባለው አለች እውነት አለች። ከዛ ቤታቸው ፏፏፏፏፏ ብለው እንዴት ያለ ምሳ ጋብዛ ቤቷ መቼም እኮ ሰው ያኔ እንግዲህ የሚለው አይጠፋም ማለት ነው። አብረሽታል የቀና ብዙ ያወራል ነው የምላችሁ። የቀና ብዙ ስለሚያወራ ያው እንዴት ናችሁልኝ? የኔ ምንድን ነው የምላችሁ ማለት ነው። ይሄ ነገር እኮ ጥሩ ነው፣ ግን ማለት ነው ግን ሩትዬ ያጠፋሽው ምንድን መሰለሽ? አሁን አብርሃምን በደንብ አለመያዝሽ ነው። በደንብ እኮ ብትይዥ ሁላ ነገር አይሆንም፣ አይመጣብሽም ነበር። አሁን እኮ እሱ በቃ መቼም ወንድ ልጅ እኮ ወደ ተመችበት ነው የሚሄደው። አሁን እንግዲህ አንዱ ቤት ጥለሽ አንዱ ያንሳሻል እና አሁን ሄርሜላ እንግዲህ አነሳችሁ ባንዴ ማለት ነው። ትናንትና እንዲሁ ተቤት አባረረ የተባለ እሰይ ያለች ሩትዬ ሄርሜ ማለት ነው። ሄርሜዬ በደግ አለችና አረግኝ እኔ እናቴ ወይ እያለሁልህ አለችው። እኔ እያለሁልህማ ማንም ነከች ማንም ብለህ ነው ሆቴል የምታድርብኝ? እኔ ልደርልህ፣ እኔ ልሰቃይልህ፣ እኔ ልንከራተትልህ የኔ ሸበላዋ የኔ አለችው። በቃ እንዲህ አብረሽዋየ ለማን ብለህ ነው የምትሰቃይብኝ? እኔ ልሰቃይልህ እንጂ እኔ እያለሁኝ ለምን ነው አንተ የምትሰቃይብኝ? ብላ እንግዲህ ዛሬ በደንብ አድርገህ ግብስብስብስብስ አድርገው ምሳው ማለት በደንብ አድርገህ እንዲሁ አልኳችሁ። የሰራችሁ ምግብ እጅ አስቆረጥማል፣ እንዲሁ እጅ አስቆረጥማል አልኳችሁ። ከዛማ እጅ አስቆረጥማል። ከዛ እንዲሁ ፏፏፏፏ ነው አልኳችሁ። እንዲሁ ፏፏፏፏ እናቴዋ እንዲሁ አልኳችሁ። ኧረ ተወኝ እስኪ እናቴ እንዲሁ ፏፏ ነው አልኳችሁ ዛሬ። እና እንዲሁ ምን ልበላችሁ መሰላችሁ? እየሰራችሁ ምግብ እኮ እጅ ያስቆረጥማል እናቴ። አሁን እሷ እጅ ያስቆረጥማል አልኳችሁ። እናቴዋ በደንብ አድርጋ ተንከባከበችው እላችኋለሁ። በደንብ አድርጋ እና ሩቲ ይሄ ነገር መጀመሪያ ረጋ በይ ብለን ነበረ፣ ግን አንቺ አትረጋጊም። አለመረጋጋትሽ ደግሞ ችግር ያመጣል። ገባሽ? የረጋ ይወጣዋል ቅቤ ይባላል። እና አንቺ ደግሞ ረጋ ብትይ ጥሩ ነበር፣ ግን ፈጠንሽ። እንደዛ ማድረግ የለብሽም። አሁንም አልመሸም። ወደ ቀልብሽ መልሽ፣ ወደ እንትንሽ ማለት ነው መልሽ። ምን ብለሽ ነው አንቺ ባልሽን እንዴ? ኧረ ተይ እንደው በቃ እንዴ እልፍ ቢሉ ይገኛል። እንዲህ አውቀው ላል ሞቱን ይመኛል አለና ዛሬ እንግዲህ አብረሽ ያው እንደምታየው በቃ ትቱ ወዲ ገባችሁ አይደለ? ከዛማ
እንደዛ ተደረገ እላችኋለሁኝ። ያ ነገር መሆን የለበትም ነበረ። ጥሩም አልተደረገም። ደግ ነገር አላደረጋችሁም። ስለዚህ መልካም ነገር ብትሰሩ ጥሩ ነው። ላይክ እና ሼር እያደረጋችሁ ደግሞ የመሪም ቅመምንም ማበረታቷል ለራሳችሁ ብቻ ታይሆን ማለት ነው። አሁን እንግዲህ እነሱ ፏፏፏፏፏ እያሉ ደግሞ ማለት ነው ምግቧ ይጣፍጣል። አሁን ምግቧ በጣም ይጣፍጣል ተባለ የሄርሜሊ ማለት ነው። እና እንዲያው ሄርሜልዬ እንዲያው ተኛ አቦ የሰራሽው ስራ እንኳን ጉዴኛይቱ ነሽ። እንግዲህ ምንም መደረግ አይቻልም እላለሁ። ያው ፏፏ ነው ዝም ብለሽ አንቺ ተይው ከሊወሊ ምን አገባሽ አንቺ የሆነ ቢሆንልሽ አንቺ ብቻ እኔ ብቻ ደህና እያልሽ ማለት ነው። እኔ ብቻ ደህና እያልሽ ፏፏ በይላለሁኝ። ያው ግን ሄርሚ ማለት ነው ሄርሚ ምን እንደው በቃ ለምን መጀመሪያ ነው ደግሞ እኮ አብርሽ ያስቀኛል ማለት ነው። እንዴ ሆቴሉን እንኳን ነግሬሻለሁ። ያው ግን ምን አስፈራህ አንተ እኮ በቃ እንዴ አንተ እንዴ ልጅ ነህ ግን የምትፈራው አንተ። እኔ እኮ ያንተ ነገር ነው ድንግርግር ያደረገን እስተመቼ ነው ያንተ ነገር እኮ ተደናገረ። እውነት ያንተ ነገር አይደናገረን ነው የምልህ። ሰማኝማ ማለት ነው እንዲሁ ድንግርግር እንዲያልከኝ እንዲያደናገርከኝ አላህ ያደናግርህ አላና እንዲሁ ድንግርግር ያደረከኝ አብርሽ ለምን አስፈራ? እናንተ ምን አስፈራ ማለት ነው? አብርሽ ወንድ ልጅ ነው ቀንዱ ምን እንትን የሚባለው ሰውነት ስራ እንደው አላውቅም። እና ትፍራ እንላለን እኛ እህቶች አለንልህ። መፍራትም ሆነ ምንም ሆነ አያስፈልግም ነው የምንልህ። ሰምታለ ወይ ነክች እያልከፋፋ ማለት ነው እንጂ ምን አስፈራ? እናንተ የወንድ ልጅ አይደለ እንዲሮገኝ። እኛ እኮ ያንተ ነገር እንደው አንተን እኮ ሁሌ መፍራት ሆነ ነገር መፍራት ሆነ አትፍራነት መፍራት ምንድን ነው? ኧረ ተውዬዋ እንደዛማ ጥሩም አላረክ እኮ ምንም አይደል። ይሄ መፍራት አያስፈልግም። እንዲያው ላይክ እና ሼር እያደረጋችሁ ለማንኛውም እኔንም የሀያት ቅመም ነኝ የእንትና ለራሴ የሀዩ ቅመም ነኝ ለራሴ ማለት ነው። አዎ የመዲም ቅመም ነኝ በዛም ላይ። ስለዚህ እናንተ ደግሞ ለራሳችሁ ብቻ ታይሆን እኛንም አሳድጉን። ለምንና እናንተ ብቻችሁን እኛ እንትን ታንል ምን አስባችሁ ነው? ስለዚህ እናንተም ላይክ እና ሼር እያደረጋችሁ አበረታቱን እንላለን። ያው እንግዲህ ላይቭ ላይ ለመግባት ስላልተመቸን ነው ማለት ነው። ላይቭ ላይ መግባት አልተመቸኝም እንግዲህ ማለት ነው። እና አበረታቱን ብለናል። ላይክ እና ሼር አመሰግናለን።